አጀማ እንግዲህ የሳይክላችን ፍሬን ተበጥሶ ልናስወርቁ እየሄድን ነው። ለማንኛውም የኛው እንዲሽ ነው የምንሰራው። ብሎኬቱ ለምን እንዳስፈልገ ባላቅም ማንኛውም አቤት ይገርምሽ ምሳ እየበላው ነው። ያው ከመፊ ደግሞ እዚች ጋር የምናደርገው ብዙ አይጠበቅብንም። ዋን ቱ ካች ካደረግን ይበቃል። ያዘማ እንግዲህ እናችሁልኝ አሁን ገና ከእንቅልፌ እንደተነሳው ስራ ተረብሎኛል። ላፍቶ አካባቢ የሪሞት ምናምን ነገር ገዛዝተንላቸው እንግዲህ ትኩስ ነው የምንለው በ99ኛ ማርሽ። ለማንኛውም ቪዲዮውን ሰብስክራይብ፣ ቪዲዮ ላይክ ያደርጋችሁ ጀምሩት። ቁርሳችንን እንሸክፋለን። ይመቻችሁ። እዚህ ጋር እንደምትወጡ ሪሞት የገዛንላችሁ ነው። ስማርት እና ዩኒቨርሳል ነው። ከሁለት አንዱ መርጦ የተመቻችሁ እናደርግላችኋለን። ይመስለኛል ይሄኛው ቤት ነው። እነዚህ ናቸው። አሁን ወይ ከዚህኛውና ከዚህ አንዱ መርጠን እናደርግለታለን ማለት ነው። ሁለት አንዱ ኦኬ። እዚህ ጋር ምንድነው መሰላችሁ ዩኒቨርሳል ሪሞቱን ከቲቪው ጋር ኮኔክት ካደረኩት በኋላ ያው ቲቪው ላይ ድምጽ ጨምር እንደምታዩት ሪሲቨሩ ላይ ቁጥር ይቀየራል ማለት ነው። ያው አልተመቻቸውም ይሄ ነገር። ያው ስማርቱን አሳየን ብሎ ስማርቱንም ደግሞ አጠቃቀሙ ሁሉንም ነገር ካሳየዋችሁ በኋላ ሂሳቡን ስነግራችሁ ምናምን ነገር አይወደድብናል አሉ። እናንተ ትቀልዳላችሁ ብዬ ቻው ብዬ ወጣው ከዛ ቤት። ለማንኛውም ወንድሞች ፈጣሪ ባዶ እጅህንማ ቤት አላስገባህም ብሎ ጸዴ ስራ ሰጥቶኛል። እዛ ደግሞ ሄደን ምን እንደምንሰራ እናያለን። ሄለው ወይናት መጥቻለሁ። ብሎክ ስንት ነበር ያልኩት? ብሎክ 3 ግራውንድ ላይ ነው። በቃ ይኸውና እየመጣሁ ነው። በነገራችን ላይ ይሄ ሰፈር ከፒያሳ ምናምን ተፈናቅሎ የመጡት እዚህ ሰፈር ነው። እሺ የገቡት ያው ለጠቅላላ እውቀት ያልና ያራዳ ልጅ የኛው እንዲሽ ነው የምንሰራው። ብሎኬቱ ለምን እንዳስፈልገ ባላቅም ብሎኬቱን እናወጣዋለን። ከዛ በኋላ ደግሞ እንዲህ እንደምትወት የገማመደውን እንበጣጥሳለን። በስማ አረ ተቡ ባለሙያዎች ምንድነው የምንሰራው? ሳህን ይሄኛው ነው። ከዚህኛው እዛኛው ላይ ነው ለጥፈን የምንሰራው በድሪል ማለት ነው። ያው ስንሰራ ያለው ነገር አንዴ ለማየት እንሞክራለን። ያው እንዲህ እንደምትዩት ፏ አድርገን ሰርተናል። ያው ወንድሞች እንዳያችሁት ፏል ስራ ሰርተንላችሁ እየወጣን ነው። አሁን ደግሞ ወደ አና ቀለበት አካባቢ የሆነ ስራ ተደርጎልናል። ሄደን እናይዳችሁ። የ48 ከሆነ የሲግናል ችግር ነው ማለት ነው። እዚህ ጋር የ48 ወጥቶ የሲግናል ችግር ነች ማለት ነው። ፋይንደርን አበራላችሁና እንዲታያችሁ በደንብ ጠጋ አድርግላችኋለሁ። እዚህ ጋር የሚታያችሁ ከሆነ ስትሪንግዝ ይታያችኋል። 73 ነው የሚለው ማለት ነው። በጣም የወረደ ነው። ኤልኤንቢ ስትሪንግዝ እንደዚህ ሲወርድ ኳሊቲ ቢያመጣ ራሱ በጣም አዛ ነው የሚያደርገው ማለት ትራክ ያደርግባችኋል። ለዛ እቺና ኤልኤንቢ በጣም በቃ ገበያው ላይ አሉ ከሚባሉ ኤልኤንቢዎች አሪፍ የምትባለው እቺ ነች። ላይፍ ስታር ትባላለች።
ብትገዟት እኔ ለእናንተ ሪኮመንድ ሰጀስት ማድረጋችሁ የሚሆነው። አሁን ደግሞ ተመልከቱ የስትሪንግዝ ልዩነት። አሁን እዚህ ጋራ 80 ነው የምትለው ማለት ነው የሚታያችሁ ከሆነ ኤልኒቪውን ብቻ ነው የቀየርኩት። እቺ ላይ የምትባለዋን ኤልኒቪውን የቀየርኳት ማለት ነው። እና አሁን 12264 በሚለው ነው የምንሰራው። ኦኬ እዚህ ጋራ ኳሊቲ ስለሌለው ዞር ዞር እናደርጋለን ማለት ነው። ከዛ ኤልኒቪ ፖዚሽን ቨርቲካል እናደርጋለን። እዚህ ጋራ ቢጫ ሲሆን ነው ሰርቷል የምንለው። አሁን መጣ ማለት ነው። ለእናንተ ካሳየኋችሁ ሰርቹ ደግሞ ያለውን ነገር አንድ ላይ እናያለን። ኦኬ እዚህ ጋር የሚታያችሁ ከሆነ 10.4 7 ምናምን ነገር አምተናል በ12264 በጣም ጸድ የሚባል ኳሊቲ ነው ማለት ነው። አሁን ደግሞ ትንሽ ኤልኒቪያችንን ያዟዟርን አሪፍ ነገር ለማምጣት እንሞክራለን። ያያችሁ ነው። አሁን ደግሞ 11.4 አይደለም በቃ 11.4 አሪፍ ነው። በይሄኛው በ7 ይሰራል፣ በ7 ዲቢ ይሰራል። ለማንኛውም ሰርተንላችኋል። ውስጥ ወርደን ደግሞ ያለው ነገር ለማየት እንሞክራለን። ይመቻችሁ። አቡል ቲቪ ምናምን ነገር በቃ ይሄን ተመሰጪ እንትን ይዛ ትመጣለች ይላል መጽሐፉ። እናመሰግናለን። ብቻውን ደግሞ እንዳያችሁት ስራችንን ጨርሰን እየወጣን ነው። አሁን ደግሞ ሌላ ስራ ተደውሎልን እየሄድን ነው። አሁን አስቤዛ እንገዛዛለን። እዚህ ቁርስ ትንሽ የሆነች ነገር መቅመስ አለብኝ። ገባ ሲጋ ሳይክላችንን ፓርክ እናደርጋለን። ለማንኛውም አንድ ሁለቴ ማታ አድርገን እንመጣለን። ያው ብቻ እንዳያችሁት ትንሽ ቀዝቀዝ አድርገን ያው የመጣሁበት ፐርፐስ ዋንኛ ቺማንድሪ ለማስቀመጥ ነው። ያው በጣም አሁን ኮምባዳ የሆነ በጣም ረጅም ርቀት ስለምጓዝ የሆነ ለመንገድም ስለማይመች ገጭ እያለ ድሪቭ ውስጥ ላይ ዕቃ እንዳይሰብርብኝ ያው ቤት አስቀምጬ ያው እግረ መንገዴን በዚህ እሄዳለሁ ብዬ ስላሰብኩኝ፣ ለማንኛውም እዛ ሄድን ያለው ነገር አንዴ ለማየት እንሞክራለን። ይመቻችሁ። ያው ብቻ እዚህ ጋር እንደምታዩት አሪፍ የሆነ ኳሊቲ ካመጣው በኋላ ወርጬ ደግሞ ለከስተመሮች ያለውን ነገር እንዲህ በምታዩት መልኩ አሳየዋቸው። እዚህ ጋር የሚታያችሁ ከሆነ ትንሽ የግራ ፍሬን የተበላሽተብኝ እሷን ላሰራ እየሄድኩ ነው። ያ ጀማ እንግዲህ የሳይክላችን ፍሬን ተበጥሶ ልናስወርቁ እየሄድን ነው። ምን አባቱ እንደሆነ አላውቅም፣ ገልብጦኝ ነበር አትሉ። ያው በስተመጨረሻ የምንሰራበት ቦታ ደረሰ። ያው እዚህ ጋር አዛጎናል ተቀብዬ ምናምን ነገር እንዲህ በምታዩት መልኩ መፍታታት ጀመርኩኝ። ያው የኋላ ፍሬን እንዲህ ከነቃቀልኩት በኋላ የሚያስፈልገኝ ማቴሪያል አውጥቼ ያው እንዲህ በምታዩት መልኩ መሰራራት ጀመርኩኝ። ያው እዚህ ጋር እንደምታዩት ነው ቅንጥስ ያለብኝ የኋላ ፍሬኔ። ፋይናሊ እንግዲህ እንዲህ እንደምታዩት ፏር እየሰርቻት ቼክ እያደረግኩት ነው። እዚህ ጋር እንደምታዩት ብቻ ወንድሞች እንዳያችሁ ሳይክላችንን ሰርተናት ወደ ቤት እየሄድን ነው። እንግዲህ አቤት ገብተን ምግባችንን እናደርግለታለን።
ወንድሞች አጋጣሚ ጀለስን አግኝቻት ነው የድሬ ቢዝነስ ጀምሬያለሁ አበረታታኝ ፕሮሞሽን ስራ ላይ ምናምን ነገር በላይ ነው። እዚህ ጋር እንደምታዩት ሰዓቶች አሉ። እዚህ ጋር ደግሞ ጽድት ያሉ ጃኬቶች በቃ አለ አይደለ በበጋ የሚለበሱ አይነት። እስኪ ዞር እያልሽ አሳያችሁ። በቃ ቆንድሽ ያለች እቃ ነች። ለማንኛውም የምትፈልጉት ቴሌግራም ዩዘሩን ከታች አስቀምጥላችኋለሁ። አናግሩት። በፍሬም ሆነ በብዛት ስለሚያስረክብ። ለማንኛውም ቤቴ ገብቼ ምሳ እየበላሁ ነው። ያው ከምሳ በኋላ ደግሞ የሚኖረኝን ውሎ አንድ ሌላ ማየት እንሞክራለን። እስከዛው ድረስ ሰብስክራይብ እያደረጋችሁ ይመቻችሁ። ያጀማ ይላል። እዚህ ጋር ስካልፕ ለማድረግ እያሰብኩ ነው። እዚህ ሌቭል ይታያችሁ ከሆነ ሾርት ነው የምንገባው። ከዛ በኋላ እዚህ ጋር ይሴላችን እናደርጋለን። ቲፒ ደግሞ እዚች ጋር የምናደርገው ብዙ አይጠበቅብንም። 1 2 ካች ካደረግን ይበቃናል። እስቲ ካች ካደረግና ተሰየው ካልሆነ ጥቅልል ብለን ለጥ እንላለን ማለት ነው። ለማንኛውም እዚህ ጋር እንደምታዩት አቺቭ አድርገናታል። ያው ትንሽ ከጓደኞች ጋር ተባብለን እንውጣ ተባብለናል። ያው ከጓደኞች ጋር ደግሞ ተገናኝተን ያለውን ነገር አንድ ሌላ ማየት እንሞክራለን። ይመቻችሁ። ላስተዋውቃችሁ ኢንትሮዲዩስ ዮርሰልፍ። እሺ ሰላም እንዴት ናችሁልኝ? እዚህ ጋር ወንድሞች አሉ። እዚህ ጋር ያው ኤስጂቲ ቲክቶከር እና ዩቲዩበር ኤስጂቲ ፎሬክስ። እዚህ ጋር ደግሞ የስልክ ፕሮፌሰር ይላል ላጠገ ድረስ ወንድም ነች ሙከረም ትባላለች። ለማንኛውም ያጀማው ከስንግስታ የሆነ ጥግ ላሳያችሁ ነው። ተከታተል አተ ብራዛ አይከፈትም እንዴ? ምን እሺ፣ ይሄ የኔ ተሰብሯል መሰለኝ። እንግዲህ ያው ወንድሞች እየገባን ነው። የሆነን ጥግ ነው ማሳያችሁ ነው ማለት እንዳረሰው እሱ ፎጣው ለማንኛውም ወንድሞች ወንጭፍ ነው የምላችሁ። ወንጭፍ እስኪ እንየው። ዘኪ ያው ወጣ ባለ ቪዲዮ ነው የምትታወቀው። ሌትስ ጎ ወንድሞች እንግዲህ ዛሬ ወንድሞች እንግዲህ በአንድ ቀን ነው ዋና የለመድኩት። እንደኔ መልመድ የምትፈልጉ ካላችሁ ስልክ ቁጥሬን ከታች አስቀምጥላችኋለሁ። ለማንኛውም ወንድሞች እንዳያችሁት አሪፍ ቀን ነበር ያሳለፍነው። መጨረሻ ላይ ያለውን ነገር ያላሳያችሁ በመዋል ስልኬ ቻርጅ ዘግቶብኝ ስለነበረ ነው። ደግሞ ይህን ቪዲዮ እየሰራሁላችሁ ያለሁት በነጋታው ነው። ለሱ በጣም ታላቅ ይቅርታ እየጠየቅኳችሁ፣ ያው በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ልሰናበታችሁ ነው። ቻናሉን ሰብስክራይብ ያደርጋችሁ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ